ከውብ የተፈጥሮ መልክዓ ምድር እስከ የቅኝ ግዛት ዘመን አሻራን ያቀፈች፣ የሕዝቦቿ ፈገግታ ውስጣዊ ችግሯን የማስረሳት ኃይል ያለው፣ ከዚያ ይልቅ ደግሞ የሚያስደንቅ ነገር ቅኝ ገዢዎቿ በወጡላት ስም የምትጠራ ብቸኛ አፍሪካዊት ምድር። አንድ የቀድሞ የጣሊያን ወታደር የነበረ ሰው በጀመረው የትጥቅ ትግል ከኢትዮጵያ የተገነጠለች፣ ምዕራባውያን የአፍሪካዋ ሰሜን ኮሪያ እስኪሏት ድረስ ጀርባዋን የሰጠቻቸው ሀገር ይህች ኤርትራ ናት። ለመሆኑ ኤርትራ ከየት ተነሳች? በየትኛው የታሪክ መስመር አለፈች? ዛሬስ በክፍለ ዘመናችን የት ላይ ትገኛለች? እነዚህንና የመሳሰሉ ጥያቄዎችን ለመመለስ ሙሉ ታሪኳን እንዳስሳለን። ይህን ቪዲዮ ካዩ በኋላ ስለ ድሮዋ ምድሪ ባህሪ፣ ስለ አሁኗ ኤርትራ ሙሉ ግንዛቤ ይኖረውታል። ብቻ ሰብስክራይብ ማድረግ እንዳትረሱ። ወደ ታሪኩ አለፈን። ሱዳን፣ ኢትዮጵያና ጅቡቲ ያዋስኗታል። ሌላው ጎረቤቷ ደግሞ አወዛጋቢው ቀይ ባህር። ዛሬ ኤርትራ ብለን የምንጠራት ምድር የዛሬ 3000 ዓመት ገደማ በሰሜናዊ ኢትዮጵያና በዛሬዋ ኤርትራ ገናና መንግሥት የነበረው የዳማት ቀደምት ስልጣኔ አካል ነበረች። ከክርስቶስ ልደት በፊት 100 ዓመት አካባቢ ደግሞ የአክሱም ስልጣኔ ገናናነቱን ተረከበ። በአሁኗ ምጽዋ አቅራቢያ የሚገኙት እና ዱሊስን የመሳሰሉ ወደቦችን ጨምሮ ሮምንድና አረቦች የሚጠቀሙባቸው በወቅቱ እጅግ ወሳኝ የሆኑት ዓለም አቀፍ የንግድ መስመሮች በአክሱም መንግሥት ቁጥጥር ስር ሆኑ። በ330ዎቹ ደግሞ የአክሱም ንጉሠ ነገሥት የነበረው ኢዛና የክርስትና ሃይማኖትን ብሔራዊ ሃይማኖት አድርጎ ተቀበለ። ይህም የጊዜው ኃያል ከነበረው የሮም መንግሥት እንኳን ቀድሞ ከዓለም ቀደምት ክርስቲያን አገሮች ጋር እንዲሰለፍ አድርጎታል። የአክሱም መንግሥት በ7ኛው መቶ ክፍለ ዘመን በተነሳው እስላማዊ መስፋፋት ምክንያት በስሩ የነበሩት የንግድ መስመሮች ከቁጥጥሩ በመውጣታቸው ገናናነቱ እየቀነሰ ሊመጣ ችሏል። የአክሱም ስልጣኔ በተለዋዋጩ የጂኦፖለቲክስ ባህሪ እየተዳከመ መጥቶ ሲከስም የአሁኑ የኤርትራ ምድር ምድሪ ባህሪ በሚል ስም እየተጠራ ቀጣዮቹን ምዕተ ዓመታት አሳልፏል። ይህም ምድሪ ባህሪ ከ13ኛው እስከ 19ኛው መቶ ክፍለ ዘመን ድረስ በኢትዮጵያውያን ነገሥታት አስተዳዳሪ እየተሾመለት ቆይቷል። ግዛቱንም የሚመራው መሪ የማይረግ ስም በታሪክ መዛግብት ውስጥ ባሕረ ነጋሽ ተብሎ ይታወቃል። እስከ 19ኛው መቶ ክፍለ ዘመን ድረስም ኢትዮጵያና ኤርትራ አንድ መንግሥት፣ አንድ ሕዝብ ነበሩ። እስከ 7ኛው መቶ ክፍለ ዘመን የዘለቀው የአክሱም መንግሥት ፍጹም ጠንካራ መንግሥት በመሆኑ ጠላት አላወቀውም። ከዚያ በኋላም በኤርትራ ምድር የሚሾሙት ገዢዎች በኢትዮጵያ ነገሥታት የሚሾሙና ግብር የሚገብሩ እንደነበሩ ታሪክ ይመሰክራል። ይሁን እንጂ አንዳንዴ የውጭ ወራሪ ኃይሎች የጠረፍ አካባቢዎችን መያዝ የቻሉባቸው ዘመናት ተስተውለዋል። ለምሳሌ በ1549 ዓ.ም ኦቶማን ቱርኮች ምጽዋንና የተወሰኑ የቀይ ባህር ዳርቻዎችን ተቆጣጥረው አካባቢውን ሐበሽያሪት በሚል ስም ሲጠሩት ቆይተዋል። እነርሱም በተለያዩ ጊዜያት ከአካባቢው ገዥና ከኢትዮጵያው ንጉሠ ነገሥት ጋር ግጭት ውስጥ ቢገቡም ለተወሰኑ ምዕተ ዓመታት ወደቦችን ይዘው መቆየት ችለው ነበር። ነገር ግን የኦቶማኖች እንቅስቃሴ በዳርቻዎች አካባቢ ብቻ የተገደበ ነበር። በ1830ና 40ዎቹ ደግሞ ግብጾች በኦቶማኖች የበላይነት ስር ሆነው ወደ መሃል ሀገር ዘልቀው በመግባት ካራንና ምጽዋን ለትንሽ ጊዜ ቢቆጣጠሩም ወረራቸው ግን ለብዙ ጊዜ አልዘለቀም። በ1862 ጣሊያን ያሰብን ወደብ ሐሰን ኢብን አህመድና ኢብራሂም ኢብን አህመድ ከተባሉ ሁለት ወንድማማች አፋር ሱልጣኖች ላይ በገንዘብ ገዝታ ያዘችው። ይህም የቅኝ ግዛቱ ዳርዳርታ መሆኑ ነው። በ1887 እንግሊዞች ለቀውት ከወጡ በኋላ ጣሊያን የምጽዋን ወደብ ተቆጣጥራ ሳይበቃት ሀገር ሰላም ብለው የሚኖሩትን የአካባቢውን ሕዝብ በመውረር ግዛቷን ማስፋፋት ቀጠለች። ታኅሳስ 23 1882 ጣሊያን ኤርትራ ቅኝ ግዛቷ እንደሆነች በይፋ አወጀች። በዚህም ጊዜ ምድሪ ባህሪ በሚል ስም ሲጠራ የነበረውን የአካባቢውን ስም ኤርትራ ብላ ቀየረችው። ኤርትራን በቅኝ ግዛት የያዘችው ጣሊያን የበለጠ ሰፊ ግዛት ለመያዝ በማሰብ በኢትዮጵያ ላይ ጦርነት ብትከፍትም የካቲት 23 1888 ባልጠበቀችው ሁኔታ ሽንፈትን ተከናንባ በአድዋ ምድር ተዋረደች። አድዋም ለመላው አፍሪካና ለሁሉም ጥቁር ሕዝቦች ያልሸነፍም ባይነት ወኔን አጎናጸፈ። ይሁን እንጂ ጣሊያንን ከኤርትራ ጠራርጎ ለማስወጣት በእግር ለወራት ተጉዞ ስንቁን በትከሻው ተሸክሞ
አድዋ ላይ ታሪክ ለሰራው የአፄ ምኒልክ ሰራዊት የሚታሰብ ነገር አልነበረም። ስለዚህም ጣሊያን ኤርትራን እንደያዘች ቀጠለች። በኤርትራ ምድርም ከፍተኛ የመሠረተ ልማት ግንባታዎችን አከናውናለች። 1930ዎቹ አስመራ ከአውሮፓ ከተሞች እንዳንዱ ዘመናዊነትን የለበሰች ከተማ መሆን ብቻ ሳይሆን አፍሪካ ውስጥ ያለችው ሮም በሚል ቅጽል ስም እስኪጠሯት የደረሰበት ወቅት ነው። ግንቦት 1 1928 ጣሊያን የመርዝ ጋዝና በዓለም አቀፍ ሕግ ፈጽሞ የተከለከሉ ጅምላ ጨራሽ መሳሪያዎችን በመጠቀም ኢትዮጵያን ከወረረች በኋላ ኤርትራንና ሶማሊያን ጨምራ የራሷን የምስራቅ አፍሪካ ግዛት መሠረተች። ይህ በግፍ የተመሠረተው የጣሊያን ግዛት ግን ዕድሜ አልነበረውም። በ1933 ጣሊያን ድጋሚ ተሸንፋ የኢትዮጵያን ምድር ለቃ ወጣች። ኢትዮጵያን ለማገዝ የተጠራቸው እንግሊዝም ኤርትራን ለቀጣዮቹ 11 ዓመታት በራሷ ወታደራዊ አስተዳደር ስር ይዛት ቆይታለች። ይህም ወቅት አዲስ በተመሠረተው የተባበሩት መንግሥታት ውስጥ የኤርትራ የወደፊት ዕጣ ፈንታ ትልቅ አጀንዳ ሆኖ የቀረበበት ጊዜ ነው። በ1942 የተባበሩት መንግሥታት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ውሳኔ አሳለፈ። ውሳኔውም ከመስከረም 5 1945 አንስቶ ተግባራዊ መሆን ጀመረ። ኤርትራም ከኢትዮጵያ ጋር በፌዴሬሽን ተጣብራ ነገር ግን የራሷ ሕገ መንግሥት፣ ፓርላማና ብሔራዊ ቋንቋ እንዲኖራት ሲወሰን ቋንቋዎቹም ትግርኛና አረብኛ ናቸው። ይሁን እንጂ ኤርትራ በፌዴሬሽን ከኢትዮጵያ ጋር መጠቃለሏን ያልወደዱት አልጠፉም። ስለዚህም ነሐሴ 25 1953 ዓ.ም ሐሚድ ኢድሪስ የተባለ ቀድሞ የቅኝ ገዥዋ የጣሊያን ወታደር የነበረ ሰው ኃይል በማሰባሰብ በትጥቅ ትግል ከፌዴሬሽኑ ለመውጣት የመጀመሪያዋን የጥይት ድምፅ አሰማ። ህዳር 4 1955 ንጉሠ ነገሥት አፄ ኃይለ ሥላሴ ኤርትራ እንደ ብሮ ማለትም ከአውሮፓ ቅኝ ገዢዎች መምጣት በፊት እንደነበሩ ወደ አካሏ ወደ ኢትዮጵያ እንድትዋሃድ ውሳኔ አሳለፉ። ይህም በኤርትራ ለተጀመሩ እንቅስቃሴ በእሳት ላይ ቤንዚን እንደመጨመር በመሆኑ ለሐሚድ ኢድሪስና ጓደኞቹ ትልቅ የፖለቲካ ግባት ሆኗቸዋል። እነ ሐሚድ ኢድሪስም ኢኤልኤፍ ወይም የኤርትራ ነጻነት ግንባር የተባለ ድርጅት መሰረቱ። እዚህ ጋር አንድ አፍታ ፍጥነታችንን ገታ አድርገን የተገንጣይ ድርጅቶችን አመጣጥ በስሱም ቢሆን ማየት ግድ ይለናል። በኤርትራ ታሪክ የመጀመሪያውን የመገንጠል ሐሳብ ይዞ የተነሳው ድርጅት ሐራካ ወይም ኢኤልኤም ይባላል። ይህ ድርጅት የተመሰረተው በ1950 ግብፅ ካይሮ ውስጥ ነበር። የዚህም እንቅስቃሴ ዓላማ በፖለቲካዊ ትግል ብቻ ያለ አመፅ የኤርትራን መገንጠል ማሳካት ነበር። ሐራካ ከዚህ በኋላ ለተነሱት ተገንጣዮች መሰረት የጣለ እንቅስቃሴ መሆኑ ይነገራል። ቀጥሎ በ1952 የኤርትራ ነጻነት ግንባር ወይም ኢኤልኤፍ የተባለ ድርጅት ተመሰረተ። ለመጀመሪያ ጊዜ የትጥቅ ትግል ሐሳብን ይዞ የተነሳው ይህ ድርጅት ሲሆን ከላይ እንዳልነው ኢኤልኤፍ የቀድሞ የጣሊያን ወታደር የነ ሐሚድ ኢድሪስ ድርጅት መሆኑ ነው። ኢኤልኤፍ እንቅስቃሴውን ከምዕራብ ኤርትራ በመጀመር ቀስ በቀስ ለመስፋፋት ቢሞክርም ድጋፍ የሚያገኘው ከአረቦች በተለይም ከኢራቅና ከሶሪያ በመሆኑና እንዲሁም ከአረብ ሊግ ጋር ጥብቅ ቁርኝት በመፍጠሩ የተነሳ በውስጡ በጎሳ፣ በሃይማኖት፣ በአካባቢ በመሳሰሉ ምክንያቶች መከፋፈሎች ተከሰቱ። በዚህም ምክንያት ከ1962 እስከ 1965 ዓ.ም ድረስ በነበረው ጊዜ ብዙዎች ከኢኤልኤፍ እየተገነጠሉ በመውጣት ኢፒኤልኤፍ የተባለ ሴኩላር የሆነና ማርክሲስት አይዲዮሎጂን የሚከተል አዲስ ድርጅት መሰረቱ። ይህም ድርጅት በፍጥነት ብዙ ድጋፍን አገኘ። ሁለቱ ድርጅቶች ማለትም ኢኤልኤፍ እና ኢፒኤልኤፍ የእርስ በርስ ጦርነት አድርገው ኢፒኤልኤፍ ኢኤልኤፍን አሸንፎ ከኤርትራ ምድር በማስወጣት ብቸኛው ነፃ አውጭ ድርጅት ሆኖ ብቅ አለ። እነዚህ ሁለት ድርጅቶች በኤርትራውያን ዘንድ በስፋት የሚታወቁት ኢኤልኤፍ ጀብሃ፣ ኢፒኤልኤፍ ደግሞ ሻዕቢያ ተብለው ሲሆን ሁለቱም የአረብ ቃናት ናቸው። ከ1954 እስከ 1983 ድረስ ለ30 ዓመታት በዘመናዊው የአፍሪካ ታሪክ ውስጥ እጅግ ረጅም የሆነ ጦርነት ሲካሄድ በተለይም 1970 እና 80ዎቹ በሳሂል ምድር ከባባድ ጦርነቶች የተደረቡበት ጊዜ ነው። ወቅቱ ኢትዮጵያ በሁለት ቦታ የእርስ በርስ ጦርነት ውስጥ የገባችበት ስለነበር የኤርትራ ተዋጊዎች በ1980 አፋቤት ላይ ያገኙትን የመሳሰሉ ድሎችን እያገኙ እየተጠናከሩ እንዲመጡ ረድቷቸዋል። በመጨረሻም ግንቦት 16 1983 ኢፒኤልኤፍ ያለምንም ተቃዋሚ
ወደ አስመራ ሊገባ ችሏል። ሚያዝያ 28 1985 የተባበሩት መንግስታት በተገኘበት እንደተደረገ የሚነገረው ህዝበ ውሳኔ ከተከናወነ በኋላ ግንቦት 16 1985 ኤርትራ በይፋ ነጻ ሀገር መሆኗን አውጃ ከ4 ቀን በኋላ የተባበሩት መንግስታትን ተቀላቀለች። ከዚያም ብዙም ሳትቆይ ባድመ ይገባኛል በማለት በ1990 ከኢትዮጵያ ጋር ወደ ሌላ የጦርነት አዙሪት ገባች። ለ2 ዓመት በዘለቀው ጦርነትም ከሁለቱም ሀገራት እስከ 70 ሺህ የሚገመቱ ወጣቶች እንደረገፉ ይታወቃል። በ1994 የተባበሩት መንግስታት የድንበር ኮሚሽን ባድመን ለኤርትራ ቢወስንም በኢትዮጵያ በኩል ተቀባይነት ሳያገኝ ቀርቷል። በ30 ዓመታት ጦርነት ራስ ገዝ ለመሆን የቻለችው ኤርትራ በአሁኑ ወቅት ከመላው ዓለም በእጅጉ የተገለለች እንደሆነች ግልጽ ነው። በሀገሪቱ ውስጥ ባለው የነጻነት ገደብ ምክንያትም በተለይም የግዳጅ ውትድርናን በመፍራት ዜጎቹ ያልደረሱበት የዓለም ክፍል የሌለ እስኪመስል ድረስ በስደት ተበትነዋል። ይህ አስገዳጁ የውትድርና ስልጠና በከፍተኛ ሁኔታ ትችት ሲሰነዘርበት ይሰማል። ወንድም ሆነ ሴት አብዛኛውን ጊዜ ከ18 ዓመት ጀምሮ ለ18 ወራት ስልጠናና ብሔራዊ የውትድርና አገልግሎት መስጠት ግዴታው ቢሆንም አስፈሪው ነገር ግን ችግሩ ከዚያ በላይ መሆኑ ነው። ወደ ስልጠናው የገቡ ወጣቶች ከመውጣት ይልቅ በዚያው እንዲቀሩ መደረጋቸው አዲስ ነገር አይደለም። በሳዋይ ወታደር ማሰልጠኛ ማዕከልም ማንኛውም የ12ኛ ክፍል ተማሪ የዩኒቨርሲቲ መግቢያ ፈተናውን ከመውሰዱ በፊት ውትድርና እንዲሰለጥን ይገደዳል። የኤርትራ ዋና ከተማ አስመራ ፋሽስት ጣሊያን በገነባቻቸው መሠረተ ልማቶች የተነሳ በዓለም አቀፍ ቅርስነት በዩኔስኮ ተመዝግባለች። በአፍሪካ ምድር ቅኝ ገዢዎች በወጡለት ስም የሚጠራ ሀገር ከኤርትራ በስተቀር የለም። ሁሉም ነፃነታቸውን ሲያገኙ አሽቀንጥረው ጥለውታል። እስካሁንም ድረስ ኤርትራ አፍሪካ ውስጥ ጣሊያንኛ በብዛት የሚነገርባት ብቸኛ ሀገር ናት። ሀገሪቱ ከፍተኛ የታዳሽ ኃይልና ከቀይ ባህር ጋር ተያይዞ የቱሪዝም እምቅ ሀብት ቢኖራትም ካለም በመገለሏና በተጣሉባት ማዕቀቦች ምክንያት አልተጠቀመችበትም። ስላላት የህዝብ ቁጥር ግልጽ መረጃ የለም። የተለያዩ የመረጃ ምንጮች የተለያዩ ግምቶችን የሚያስቀምጡ ሲሆን የህዝብ ብዛቷን ከ3.5 እስከ 6 ሚሊዮን አካባቢ ይገምቱታል። ይህም የሆነው የኤርትራ መንግስት የህዝብ ቆጠራ አድርጎ ስለማያውቅ ነው። በኤርትራ ምድር በመንግስት ዕውቅና ያላቸው ሃይማኖቶች ኦርቶዶክስ ተዋሕዶ፣ ሱኒ እስልምና፣ ካቶሊክና ሉተራን ወንጌላውያን ናቸው። የኤርትራ ዋና የገቢ ምንጮችም ወርቅና መዳብ የመሳሰሉ ማዕድናትን በመውጣት በእርሻና ከዲያስፖራ በሚገኘው ገቢ ላይ የተመሰረተ ነው። በ2010 ዓ.ም በኢትዮጵያና በኤርትራ መካከል የሰላም ስምምነት በመፈረሙ አዲስ ተስፋ እንደመጣ በማሰብ የሁለቱም ሀገር ህዝቦች በየከተሞቻቸው በደስታ በእንባ ሲራጩ ታይተው ነበር። ይሁን እንጂ የትግራይ ጦርነት በፕሪቶሪያው ስምምነት ከተቋጨ በኋላ የሁለቱ ሀገራት ግንኙነት ዳግም እንደሻከረ ይታያል። የፖለቲካው ትኩሳት አየሩን በየጊዜው ቢቀያየረውም ኢትዮጵያና ኤርትራ አንድ መሆናቸውን ህዝቦቻቸው ይመሰክራሉ። ኢትዮጵያ ሲባል ልቡ የማይደሰት ኤርትራዊ እንደሌለ ሁሉ ኤርትራንም ልክ እንደ እናት ሀገሩ የማይቆጥር ኢትዮጵያዊ የለም። እነዚህ ህዝቦች ባለፉት 50 ዓመታት ውስጥ በፖለቲካ ተለያይተው ይታዩ እንጂ ከቀደምት ስልጣኔ እስከ ዘመናዊው ዓለም በሃይማኖት በባህልና በመልክዓ ምድር አቀማመጥ የተጋመዱና የተዋለዱ ወንድማማች ህዝቦች ናቸው። ሰላምና ፍቅር ለኤርትራውያን ወገኖቻችን ተመኘን። ፕሮግራማችን ከወደዳችሁት ሰብስክራይብ፣ ላይክ እና ሼር በማድረግ ፍቅራችሁን ግለጹልን። እኛም የበለጠ እንድንሰራ ያግዘናል። በሌላ ቪዲዮ እስክንገናኝ ቸር እንሰንብት።